ትዕይንት የሮዳቿ ማርጋሬት ዴላኮርት ንጉሳዊ ሰርግ ምክንያት መሆኑን ገለጹ። ሶስቱ ሰዎችም የዳቦና ኬክ መጋገሪያ ውድድር ዝግጅት እየተካሄደ ባለበት ወደ ዌምብሌይ ማዕከል ያቀናሉ። እዚያም ከተፎካካሪያቸው ብሪያና ማዕከል ጋር ይገናኛሉ። ዞሮ ብሪያና ባለፈው ዓመት ውድድሩን አሸንፋለች እና ድሉንም ለመድገም አቅዳለች። ከመውጣቷ በፊትም ወይን ጠጅ በስቴሲ ልብስ ላይ ደፍታ አደጋ መስሎ እንዲታይ ታደርጋለች። ስቴሲ ልብሷን ለማጽዳት ስትሄድም ሮዝ ልብስ ለብሳ ከነበረች ሌላ ሴት ጋር በድንገት ተላተመች። የገረማት ነገር ግን ከአጭር የጸጉር አሰራሯ በቀር ሴትየዋ በትክክል እሷን ትመስላለችና ነው። ሴትየዋ በቅርቡ የቤልግራቪያ ልዕልት የምትሆነው ማርጋሬት ዴላኮርት ነች። ስቴሲም ለተፈጠረው ክስተት ይቅርታ ጠይቃ ራሷን እንደ ዳቦና ኬክ ጋጋሪ አስተዋወቀች። ሆኖም ልዕልቷ በንጉሳዊ የሰርግ ኬክ ላይ የባለሙያ አስተያየት እንድትሰጣት በአንድ ሰዓት ውስጥ እንድትገናኛትም ጠየቀቻት። ጋጋሪዋም ወዲያውኑ ትስማማና የእነርሱን ግንኙነት በሚስጥር ለመጠበቅ ቃል ትገባለች። ይህ በእንዲህ እንዳለ ኦሊቪያ ወደ ክረምት የባሌት ዳንስ ፕሮግራም ለመግባት ትፈልጋለች፣ ግን የመግቢያ ክፍያውን መግዛት እንደማይችሉ ያሳውቋታል። በሚቀጥለው ትዕይንትም ማርጋሬት ስቴሲን ከግል ረዳቷ ወይዘሮ ዶናቴሊ ጋር አስተዋወቀቻት። ረዳቷም ልዕልቷና ጋጋሪዋ የሩቅ ዝምድና ግንኙነት ሊኖራቸው እንደሚችሉ ትገምታለች። ሆኖም ይህ የሰርግ ኬክ እውነቱ ማታሊያና ልዕልት ዴላኮርትም በኬኳ ዙሪያ ምንም እርዳታ አትፈልግም ነበር። ይልቁንም ለ2 ቀናት ከዳቦና ኬክ ጋጋሪዋ ጋር ቦታ ለመቀየር ሀሳብ አቀረበች። ህይወቷን በሙሉ በንጉሳውያን ስነ ስርዓት ታስራለች እና መደበኛ ሰው መሆን ምን እንደሚመስል ለመረዳት ፈልጋ ነበር። ስቴሲም ለኬቨን ሴት ልጅ ለክረምት የባሌት ዳንስ ፕሮግራም የነጻ ትምህርት እድል ልትሰጣት ከቻለች እንደምትስማማ ትገልጻለች። ሁለቱም ሴቶች ሙሉ በሙሉ በስምምነት ላይ ከደረሱ በኋላ ለመቀያየር ዝግጅት እንዲሆን በመሰረታዊ የመረጃ ልውውጥ ይጀምራሉ። ልዕልቷ ስለ ንጉሳዊ ቤተሰቧ ስትናገር ስቴሲ ደግሞ የኬቨንና የኦሊቪያ ፎቶዎችን አሳየቻት። ጸጉሯን ከተቆረጠች በኋላና ስለ ንጉሳዊ ስነ ምግባር አጭር ስልጠና ካገኘች በኋላ ሁለቱ የሚመሳሰሉ ሰዎች ልብስ ይለዋወጣሉ። ልክ ከዚያ ልዑል ኤድዋርድ በሩን አንኳኳና ማርጋሬት በፍጥነት ከሶፋ ጀርባ ተደበቀች። አሁን በቅርቡ ልዕልት የምትሆነው መስላም ስቴሲ ለመጀመሪያ ጊዜ ከልዑሉ ጋር ፊት ለፊት ተገናኘች። ሆኖም ከሱ ጋር በማይመች ንግግር ትንሽ ዘባረቀችና ትኩረቱን ከሶፋ ላይ አነሳችው። ልዑሉም ለዲፕሎማሲያዊ ጉብኝት በማግስቱ ወደ ስፔን እንደሚሄድ ነገራት። ከሄደ በኋላ ሁለቱ ሴቶች ተቃቅፈው ለሚቀጥሉት 2 ቀናት ቦታቸውን ይለዋወጣሉ። እናም ማርጋሬት ወደ ማራኪው ጎጆ አምርታ ከኬቨን ጋር ውይይት ስታደርግ ስቴሲ በበኩሏ ከንጉሳዊ ሕይወት ጋር መላመድ ጀመረች። ከወይዘሮ ዶናቴሊ ጋር ስታወራም ንጉሳዊቷ ሴት ሁለቱም ወላጆቿ በለጋ እድሜያቸው ስለሞቱ ከባድ ችግር አጋጥሟት እንደነበር ትገልጻለች። ወደ መኝታ ከመምጣቷ በፊት ግን ልዑል ኤድዋርድ በድጋሚ በሩን አንኳኳና ለድንገተኛ የውጭ ጉብኝቱ ይቅርታ ይጠይቃል። ነገር ግን ጥብቅ የጊዜ ሰሌዳና እቅድ ማውጣት አስፈላጊ መሆኑን ይደግምላታል። በማግስቱ ስቴሲ ከኤድዋርድ ወላጆች ንጉስና ንግስቲቱ ጋር ለቁርስ ያንኑ ሮዝ ልብስ ለብሳ ሄደች። ንግስቲቱ ስለ አንድ የሩቅ ዘመዷ ስትጠይቃት ግን ንግግራቸው አስፈሪ መልክ መያዝ ጀመረ። በዚህ ላይ ኤድዋርድ በድንገት መጣና ምግቡን ተቀላቀለ። ጉዞው እንዲቀር ያሰበው በምትኩ ከሚስቱ ጋር ጊዜ ማሳለፍ እንዳለበት ስለወሰነ ነበር። ከዚያ በኋላ ልዑሉ በገጠር አካባቢ የፈረስ ግልቢያ አብረው እንድትጓዝ ከመጠየቁ በፊት ለስቴሲ ስጦታ ቲያራ ቀረበላት። ምንም እንኳን ኤድዋርድ ቢታለልም ንጉሱ ግን ስለዚህ ልጅ በጣም እርግጠኛ ስላልሆነ ከሰራተኞቹ አንዱን ፍራንክን እሷን ለመሰለል ጠየቀው። ወደ ጎጆ ስንመለስ ማርጋሬት ቁርስ ለማብሰል ትሞክራለች፣ ግን ምግቡን በሙሉ በማቃጠል ታበቃለች። ኦሊቪያም ስቴሲ በጣም ብቃት ያላት ሼፍ ስለሆነች ጠርጣሪ ትሆናለች። ከዚህም በተጨማሪ የሚስጥር ሰላምታቸውንም ታበላሽና ይህም ልጅቷን የበለጠ እንድትጠራጠር ያደርጋታል። ስቴሲ ለፈረስ ግልቢያ በበረንዳው ላይ ልዑሉን አገኘችው። ግን ከእውነተኛ ልዕልት በተለየ መልኩ ፈረስ ላይ እንዴት እንደምትወጣ እንኳን አታውቅምና ከብዙ መውደቅ በኋላ በመጨረሻ ወደ ገጠር ጉዞ ጀመሩ። እነሱ ሳያውቁ ግን ፍራንክ ይችን አዲስና ቀልደኛ ልዕልት በሚስጥር እየሰለለ ነው። በቅርቡም ከስር አንድ መንደር እንደሚያይ ኮረብታ ወጡና ልዑሉ ከፍርድ ቤት ስራው መራቅ ሲፈልግ ብዙ ጊዜ ወደዚህ እንደሚመጣ ይገልጽላታል። ስቴሲም ትንሽ በጥልቀት ለማወቅ ስትሞክር በዓለም አቀፍ ፖለቲካ ውስጥ እንዳትገባ ይጠቁማታል። በዚህ ተበሳጨችው ስቴሲ ስለ ፍርድ ቤት ትንሽ ለማወቅ ብቻ እንደሆነ ገልጻ ወደ ቤተ መንግስት ለመመለስ ጋለበች። ከፈረስ ግልቢያ ጀብዱ በኋላም ስቴሲ ለመንታዋ ትደውላለች። ማርጋሬትም ኦሊቪያ ሚስጥራቸው እንዳወቀች ተናግራ አሁን ከልጅቷ ጋር በጋራ እንደምትሰራ ትገልጽላታለች። ሆኖም ከዳቦና ኬክ ጋጋሪነት ወደ ልዕልት የመጣችው ሴት ሌሎች አሳሳቢ ጉዳዮች ነበሯት።
እናም ልዑል ኤድዋርድ ወደ ስፔን የሚያደርገውን ጉዞ መሰረዙና ምሽት ደግሞ የበጎ አድራጎት ዝግጅት ስላለ እንደሚነቃባቸው እርግጠኛ ሆና ለንጉሳዊ አቻዋ ወደ ቤተ መንግስት እንድትመለስ ነገረቻት። ማስጠንቀቂያዋን ሙሉ በሙሉ ችላ በማለትም ልዕልቷ እቅዱን አልቀበልም ትላለች። ይህን ተከትሎ ማርጋሬት ከኬቨንና ከኦሊቪያ ጋር ወደ ገበታው ወጥታ ለቀኑ አስቀድሞ ያቀዱትን መርሃ ግብር በመተው እዚያ ለገና አባት ጋር አብረው ፎቶ ሲነሱና በበረዶ ሲደባደቡ ውለው ቀናቸው ያበቃል። ወደ ቤተ መንግስት ስንመለስ ልዑሉ በፈረስ ግልቢያቸው ወቅት ትህትና ባለማሳየቱ ስቴሲን ይቅርታ ጠየቀ። ከዚያም ስለ ሴት አያቱ አንዳንድ ነገሮች ይነግራታል። በዚያው ምሽት በቤተ መንግስት ውስጥ የበጎ አድራጎቱን ዝግጅት ይቀላቀላሉ። ልክ እንደደረሱም ይህ የበጎ አድራጎት ድርጅት ሊያግዘው ስለታሰበው ቤት አልባ ሰዎች መጠለያ ዝርዝር ስቴሲ ንጉሱና ንግስቲቱን ጠይቃለች። የንጉሳዊ ቤተሰብ አባላት በድንገተኛው ጥያቄ ተገርመው እንደዚህ አይነት ጉዳዮችን አንድ ቡድን እንደሚከታተል ምላሽ ሰጡም። እናም አንዳንድ አስጨናቂ ሁኔታዎች እንዳሉ ያየው ልዑል ኤድዋርድ ታዳሚዎች ፒያኖ እንድትጫወት በመጠየቅ እጮኛውን ዞር ለማድረግ ይሞክራል። ስቴሲ በእርግጥ መሳሪያውን እንዴት እንደሚጫወት አያውቅም። ልዑሉ ግን አብሯት በመጫወት ያድናታል። ህዝቡም ያጨበጭባል። ካፈጻጸሙ በኋላ ስቴሲ ወደ ውጭ ሄዳ በንጉሱና በንግስቲቱ ፊት ብዙ ተናግራ ሊሆን እንደሚችል ፈርታ አሰበች። ልዑሉን ብዙ ሳይቆይ ይከታተላትና ሁልጊዜ ሀሳቧን በነጻነት እንድትናገር ያበረታታታል። ከዚያም ሁለቱ አብረው ወደ ቤተ መንግስት ከመሄዳቸው በፊት የፍቅር ዳንስ ይጋራሉ። በሚቀጥለው ቀን ስቴሲ ልዑል ከኤድዋርድ ጋር የበጎ አድራጎት ዝግጅቱ የረዳውን የቤተሰብ መጠለያ ለመጎብኘት ሄደች። ሲደርሱም ቤት ለሌላቸው ሰዎች ተረት ታነብና ከነሱ ጋር በመነጋገር ጊዜዋን ታሳልፋለች። ሆኖም መጠለያው የገና ስጦታዎችን ለልጆች ለመስጠት በቂ በጀት እንደሌለው ካወቁ በኋላ በአቅራቢያው ወደሚገኝ የአሻንጉሊት ሱቅ አብረው ይሄዳሉ። ለልጆችም ብዙ መጫወቻዎችን ሲሰበስቡ ማርጋሬትና ኬቨንም በተመሳሳይ ሱቅ ደረሱ። ሆኖም የዛኔ ከስቴሲ ሱቅ ውጪ ያየነው ሚስጥራዊ አዛውንት በሰዓቱ ደረሱና መኪናቸውን በአቅራቢያው ወዳለው ጋራዥ እንዲገፋላቸው በመጠየቅ የኬቨንን ትኩረት እንዲበተንና እንዳይገጣጠሙ አደረጉ። በሚቀጥለው ቀን ስቴሲና ልዑል ኤድዋርድ ከአሻንጉሊት ሱቅ ገዝተው ያሸጉትን አሻንጉሊቶች ወደ ቤት አልባዎቹ መጠለያ ይዘው ተመለሱና እዚያ ችግረኛ ለሆኑት ልጆች ሁሉ ያከፋፍሏቸዋል። የመጠለያው ተንከባካቢ ሴትም ንጉሳውያኑ ጉብኝቶችን ላሳዩት ድጋፍ ምስጋና ታቀርባለች። በመጨረሻ ልዑሉ ከልጆቹ ጋር ጊዜ ለማሳለፍ ብዙ ጊዜ እንደሚጎበኛቸው ቃል ይገባል። በዚያች ሌሊት ማርጋሬት ከኬቨን ጋር ለመወያየት ከመውረዷ በፊት ኦሊቪያ እንድተኛ ያደረገቻት። ከሱ ጋር ጊዜ ማሳለፏም በህይወቷ ውስጥ ካሳለፈቻቸው ምርጥ ተሞክሮዎች አንዱ እንደሆነ ትገልጻለች። እሱ ግን ተገርሞ ቤልግራቪያ ከደረሱበት ጊዜ ጀምሮ ሙሉ ለሙሉ የተለየች ሰው ሆና እንደሚሰማው ገለጸላት። ከዚያም አብረው የገና ፊልም በአንድ ላይ ለማየት ወሰኑና በፊልሙ መጨረሻ ላይ ማርጋሬት በስሜት ተወጥራ ከልቧ ታለቅሳለች። ኬቨንም አጽናናትና ውስጡ የእነርሱና የኦሊቪያን ፎቶ ከገና አባት ጋር የያዘ የአንገት ሐብል ሰጣት። ኬቨንም ቀጥሎ ከጓደኛ በላይ እሷን ማየት እንደጀመረ ተናዘዘ። በዚህ ተነካችው ማርጋሬትም ሳመችው። ነገር ግን ከዚያ በኋላ ስቴሲ ወደሚቀጥለው ቀን እንደምትመለስ በማስታወሷ የውሸት ተስፋ ልትሰጠው አልፈለገችምና በመካከላቸው የሆነውን ሁሉ እንዲረሳው ጠየቀችው። በተመሳሳይ በቤተ መንግስት ውስጥ ልዑል ኤድዋርድ ስቴሲ ሰዎችን የመርዳት አስፈላጊነት ስላሳየችው አመሰገናትና የአያቱ የሆነን የቤተሰቡን ውርስ ኒሻን ይሰጣታል። ከዚህም በላይ ቀደም ሲል በጥልቀት ማን እንደሆነች አያውቅም ነበርና እሷን ስለማግባት ተጠራጥሮ እንደነበር፣ ነገር ግን ከዛሬ በኋላ ቀሪ ህይወቱን ከእሷ ጋር ማሳለፍ እንደሚፈልግ ሙሉ በሙሉ እርግጠኛ እንደሆነ ያስረዳታል። ስቴሲን በፍርሃት ወደ ክፍሏ ከመመለሷ በፊት ልዑሉን ሳመችው። ወዲያው ግን በማግስቱ ወደ ተራ ህይወቷ መመለስ እንዳለባት መገንዘቧ ከዝግ በሮች ጀርባ ታለቅሳለች። ልክ ሰዓቱ እኩለ ሌሊት እንደደረሰም ማርጋሬት ቦታውን መልሳ ለመተካት ወደ ቤተ መንግስቱ ደረሰች። ውስጥም ሁለቱ ሴቶች ባለፉት 2 ቀናት ስላጋጠማቸው ሁኔታ ይነጋገራሉ። በዚህ ጉዳይ ላይም ልዕልቷ ከኬቨን ጋር ፍቅር እንደያዛትና ስቴሲን በበኩሏ ልዑሉን እንዳፈቀረችው ተነጋገሩ። ሆኖም ሁለቱም ወደ መጀመሪያ ቦታቸው ተመልሰው ይለዋወጣሉ። የንጉሱ የግል ጠባቂ ፍራንክ ግን እነሱ ሳያውቁ ያያቸውና ሁለቱንም በርካታ ፎቶዎች በአንድ ላይ ያነሳቸዋል። በሌላኛው የከተማው ጫፍ ብሪያን በዚያው ምሽት ወደ ዌምብሌይ የውድድሩ መዘጋጃ ስፍራ ሾልካ ትገባና የስቴሲ ማብሰያ አበላሸችው። በማግስቱ ጠዋት ስቴሲ ወደ ጎጇቸው ተመልሳ ለኬቨንና ለሴት ልጁ ቁርስ ማዘጋጀት ያዘች።
ኦሊቪያም ወደ ታች ስትደርስ ማርጋሬት የንግስና ግዳጇን ለመወጣት እንደተመለሰች ወዲያውኑ ተገነዘበች። ልጅቷን በብስጭት ሁሉም ሰው በቀላሉ የሚያስደስተውን መንገድ ከመከተል ይልቅ በሌላ መንገድ እንደሚዳክር ማወቅ ፈለገች። ከአጭር ጊዜ ውይይት በኋላ ግን ስቴሲና ኦሊቪያ ወደ ትልቁ የዳቦና ኬክ መጋገሪያ ውድድር ለማምራት ተዘጋጁ። ፍራንክም ቢሆን ትላንት ማታ ያነሳቸውን ፎቶዎች ለማሳየት ወደ ንጉሱ ክፍል በፍጥነት ሄደ። እዚያም ንግስቲቷ ቆመችውና መጀመሪያ ለራሷ ፎቶግራፎቹን እንድታይ ጠየቀችው። እናም ሳይወድ ምስሎቹን ሰጣት። ፎቶዎቹን በግል ከመረመረች በኋላም የሞንቴሮዋን ልዕልት በትክክል የምትመስል ስቴሲ የተባለች ኬክ ጋጋሪ መኖሯን ታውቃለች። ቀጥሎ ምን ማድረግ እንዳለባት ለማሰላሰል ወደ ውጪ ስትጓዝ በድንገት አንድ አትክልተኛ ሐሳቧን ያቋርጣታል። አትክልተኛው ሰው ቺካጎ ከሚገኘው የስቴሲ ሱቅ ውጪ ያየውን ሚስጥራዊ አዛውንት ነበር። እናም የስቴሲ ፎቶን ከልዕልትቷ ጋር ሲመለከት ኬክ ጋጋሪዋም ልዕልት ትመስላለች ሲል ተናግሮ ሌላ ምንም ተጨማሪ ነገር ሳያብራራ ሄደ። ይህም ለንግስቲቷ ሐሳብ ይለቅባታል። ከጥቂት ሰዓታት በኋላ ማርጋሬት ከንጉሱ ከንግስቲቷና ከልዑሉ ጋር ለቁርስ ተቀላቀለች። ከኋላ በድብቅ ግን ንግስቲቱ ሁሉንም ነገር ለንጉሱ ገልጻ ሁሉንም ፍቅረኛሞች ከትክክለኛ አጣማሪዎቻቸው ጋር ለማገናኘት ሚስጥራዊ እቅድ አውጥተው ነበር። እናም ንግስቲቱ እንዳመማት ታስመስልና ኤድዋርድና ማርጋሬትን በሷ ምትክ የኬክ ውድድሩ ላይ እንዲገኙ አዘዛቻቸው። ይህንን እድል በመጠቀምም ልዕልቲቷ ሁሉንም ነገር በልዑሉ ፊት ትናዘዛለች። እሱም በድንጋጤ ይዋጣል። ይህ በእንዲህ እንዳለ ስቴሲና ኬቨን በብሪያን ተንኮል ምክንያት የውድድር ጊዜያቸው አስቸጋሪ ጅማሮ ገጠመው። መፍጫቸውን ስላበላሸችባቸውም እንጆሪዎቹን በእጅ ለማድቀቅ ይገደዳሉ። የማብሰያ ሂደታቸው ቢራዘምም ግዙፉን ቤተመንግስት የሚመስለው ኬካቸው ግን በጊዜ መጨረስ ቻሉ። እናም ብዙ መሰናክሎች ቢኖሩባቸውም ከቺካጎ የመጡት ሁለቱ ዳቦ ካካሪዎች የመጀመሪያውን ሽልማት በአጽንኦት ያሸንፋሉ። የበዓሉ ዝግጅት ሲጀመርም አስተናጋጁ የቤልግራቪያ ንግስት በሚያሳዝን ሁኔታ የሽልማት ስነ ስርዓቱ ላይ መገኘት እንዳልቻለችና በእሷ ምትክ አሸናፊዎቹ በሞንቴሮ ልዑል እና ልዕልት እንደሚሸለሙ ያስታውቃል። በመድረኩ ላይ ኤድዋርድን ያስተዋለችው ስቴሲም ወዲያውኑ በዝግጅቱ ራሷን ለመሰወር ትሞክራለች። ነገር ግን ኬቨን ወደፊት እንድትሄድና ሽልማቱ እንድትቀበል ያስገድዳትና በመጨረሻም ከንጉሳውያኑ ጥንዶች ጋር ተገናኙ። እናም ኬቨን ልክ ተመሳሳይ ፊት ያላቸው ሁለት ሴቶችን በማየቱ ይደናገጣል። እንደ ድል ሆኖ ግን ልዑል ኤድዋርድ በፍጥነት ሁኔታውን ተቆጣጠረውና ሁሉም ሰው ለተወሰነ ጊዜ እንዲተዋቸው ጠይቆ ለአራት ሆነው ወደ መድረኩ ጀርባ ይመራቸዋል። እዚያም ማርጋሬት ሁሉም እቅዷ እንዴት እንደሆነ ገለጸች። የዕለት ተዕለት ኑሮ የመምራትን ህይወት ለመለማመድ ስለፈለገች ከስቴሲ ጋር ቦታቸውን እንዲቀያየሩ እንደጠየቀቻት ብሎም መደበኛ ሰው መሆን እንደምትወድና ለሱ ያላትንም ስሜት ለኬቨን ትናገራለች። በኑዛዜ የተገረመው ኬቨንም ልዑሉ ለሱ የታጨችውን ሴት ከተራ ሰው ጋር መዋደዷ አስቆጥቶት እንደሆን ጠየቀው። በምላሹም ኤድዋርድ እሱም እንዲሁ እንደ ስቴሲ ካለች ተራ ሰው ጋር ፍቅር ስለያዘው ሙሉ በሙሉ እንደማይከፋው ይገልጻል። በሌላ በኩል ስቴሲ አንድ ልዑል ተራ ሰውን መውደዱ ጥሩ ሀሳብ ነው ብላ አታስብምና ትታቸው ከመድረክ ጀርባ እቃዋን ለመሰብሰብ ትሄዳለች። ነገር ግን ኤድዋርድ ያስቆማትና አብረው እስካሉ ድረስ ለፍቅሩ ለመታገል ቃል ገባ። ከዚያም በጉልበቱ ተንበርክኮ 1 ዓመት ያክል አብሮ እንዳሳለፉና በፍቅርም ሙሉ ዓመቱን ከዘለቁ በዚህ ዓመት ሰርግ እንደሚደግሱ ቃል ገባላት። ፊልሙም ከ1 ዓመት በኋላ ስቴሲ ልዑል ኤድዋርድን አግብታና የቤልግራቪያ ልዕልት ሆና ያሉትን ትዕይንቶች አሳይቶ ያበቃል። በሰርጉ ስነ ስርዓት ወቅትም ስቴሲ የወረወረችውን እቅፍ አበባ ማርጋሬት ትይዘዋለች። ይህም ቀጣዩ ተራ የእሷ መሆኑን ማሳየቱ ነበር። ያያችሁት ፊልም እንደተመቻችሁ ምንም አልጠራጠርም። እንደዚህ አይነት ቆንጆ ፊልሞችን ለማግኘት ከስር ካስቀመጥኩላችሁ ከሁለቱ አንዳቸውን መርጣችሁ ተጋበዙልኝ። መልካም ቆይታ።